ለየት ያለ ሐሳብ ምን ሰማ? ምክንያቱም ሶሻል ሚዲያ ላይ በጣም መነጋገሪያ ነበርክ። ለየት ያለ ሐሳብ ማለት አቆም የሚለው ዜናና የአድናቂዎችህ ሐሳብ ሁሌም ነው የምገረመው ግን በዚህ እኔ ኦዲየንሶችን አላቃቸውም ስለ ሐቂቃ የእውነት የምገናኝበት መድረክ የለኝም። ያኔ ኢንተርቪው አንተ ጋር ሰጣው ያው አንተ ጋር ተመልሼ መጣ። የት አገኛቸዋለሁ? ሶሻል ሚዲያ ላይ የለውም። ሰው በሚነግረኝ መጠን ልክ ነው እንግዲህ መውጣው ምገባውና ሁሌም ሰርፕራይዝ ሆናለሁ። አሁን የኔ ወደ ኢስላም ዲኔን ወድጄ ወደሱ መርጬ እሱ መስመር ጠብቄ ለመሄድ መፈለጌ የዚህ ሁሉ ሰው ኢሹ ሲሆን ትንሽ ገርሞኛል። ለካ ሰርቼ ነበር ሰው አለው ሰው ጋር የሚል ነገር የመጣባል ቢያስባል ጉዳይ ነበርክ ጉዳይ ሙኛለሁ ተጋኗል። ምክንያቱም ቀደም እንዳልኩ ነው የግነቱ መጠልክ እምነት ቀየር የመጣ ያክል ይመስላል። ከለመዱት መስመር አንድ ሰው ስታጣ ኦፍ ኮርስ የሚሰማቸው ስሜት ይኖራል። ግን እዛ ውስጥ ሁሉም አእምሮን ከፈት አድርጎ መስማት ያለበት ምንድነው የፈለገው ይሄ ልጅ የሚለው ነገር ለራሳቸው ጥያቄ ይፍጠሩ። ነገ ከነገ ወዲያ የተለመደው ከፊልም ወጣ የሚባል ነገር ከዚህ በፊት አልተለመደም። ከፊልም ወጣ የሚባለው ቃል አሁንም መታረም አለበት። ከፊልም ወጣ የሚባለው ሐሳብ ከነበረበት ፊልም አስተምሮቱ ትልቅ የሆነ ፊልም ዶክመንተሪ ፊልም ብሰራ ይሰማበሻ ዶክመንተሪ ፊልም ሰራ ተመለሰ ወደ እንት እንዳይባል ነው። ይሄ የሚወድህ ሰዎች ወይም ደግሞ ኢስላምን አስተምሮት አልহামዱሊላህ በስርዓቱ የሚይዙ መቀናባቸው ብዙ ወንድሞች አሉ። ሞዳቸው ወንድሞች እዚህ ፊት ለፊት ታዩኛል። እነሱ ቀልባቸው ተነቀቀላቸዋለሁ። ለምን እንደሆነ ታውቃለህ? እዛ ዓለም ውስጥ ስትቆይ ብዙ አይነት ግርግር የበዛበት ዓለም አለ። ሳታውቀው ውስጥ እዛ ውስጥ ተመስጦ የቀረበት ሁኔታ ምናምን ሊኖር ይችላል። እና ከወጣህ በኋላ ያንተ የአቋም መዋዠቅ ያንተ የአቋምትን የሰውን ልብ ይሰብራል። እንኳን የሚወድን የሚጠላህን ይሰብራል። እና ያን አይነት አስተሳሰብ እንዳይኖራቸው ጥንቃቄ ለማድረግ ሞክራለሁ። ማስተማሪያ ነው ፊልምን ሸሪዓውን በጠበቀ ዲኑን በጠበቀ ፊልምን ብቻ አይደለም ግጥም ከግጥምም ባለፈ ብዙ አርቶች አሉ። አላህ በሰጠን ታለንት ምን ችሎን ሁሉን ሞክራለን። እዛ ውስጥ መገኘት ግዴታም ጭምር ነው። እንደ እውነቱ ሸትሽ በጎ አድራጎት ላይ ተሰራለ እየተባለ አለ እንደ ነገር እሺ የበጎ አድራጎት ስራ ለጊዜው ክድን እንዳለ ይቆይ። ምንም ማብራራው ጉዳይ የለኝም። ኦፍ ኮርስ መስራት ማስባቸው ነገሮች አሉ። በጣም ተጨባጭ ሆነ ለሀገሬ ለወገኔ ለአድናቂዎቼም የሚጠቅም ብለን ያሰብነው የተዘጋጀንበት በጣም ኮንክሪት የሆነ ኢንሻአላህ ካላህ ጋር እሱን ሐሳብ መጣለን ቃል ገባለሁ። ያኔ ላውንች ስናረግ እንተም ጋር መጣለን ኢንሻአላህ። ወደ ቱርክ ትሄዳለህ? ኢትዮጵያን ከኢትዮጵያ ጋር እህቴ ጋር ተገናኛችሁ ነበር? አይ የሰማሁት ነገር አለ ሊሄድ ነው ጠቅልሎ አይነት ነገር ነው የሰማሁት። አሁን ቆይ ንግግሩስ ምን ይመስላል መሰለህ? እዚህ ጋር ቱርኮችን አስጨፈጨፍከኝና ከዛ ወደ ቱርክ ልትሄድ እሺ እንደዛ ከሆነ የሰማሁት ነገር ነው ወደ ቱርክ ለረጅም ጊዜ ነው እንደሱ አይደለም። አጋጣሚ ሆኖ ቱርክ ከተመቸኝ ልቆይ ይችላል። እንቆይበት ሪዝን ካለ ወላሂ ትክክለኛ መኖሪያ ቦታ ግን ኢትዮጵያ ነች። እኔ ከኢትዮጵያ ውጪ ተመኖር አልፈልግም። እሺ በስራ አጋጣሚ የሚሆን በተለያየ ለትምህርትም ሊሆን ይችላል ለስራም ሊሆን ይችላል። ማን ያውቃል ሀገራችን ወክለን ለትልቅ ቴሌኮም ሊሆን ይችላል ልንሄድ እንችላለን በተለያየ አጋጣሚና ወደዋለሁ። ቱርክ በጣም ደስ ይለኛል። ለባባ ኤርዶጋን በጣም ትልቅ አክብሮት አለኝ። በጣም ደስ የሚል ስሜት አለኝ። አላህ እንደሱ አይነት መሪ ቱርኮችን ስለሰጣቸው እድሉኞች ናቸው እላለሁ። ለኛም መሪ አክብሮት አለኝ። ታዲያ ስትሄድ የትዳርህ የልጆችህ ዕጣ ፈንታ ምንድነው? አንተ እዚህ ቁጭ ብለህ ሚስትና ልጆች የት ነው ያሉት? ቤት እንደዛ ማለት ነው። ከአንድ ቤት ወደ አንድ ቤት ነው። ከዚያ ያለፈ ሊሆን አይችልም። ግን መውጣበትና መገባበትም ሂደት ላይ ደቂቃ ከቤተሰብ ተናጥሎ የመኖር ፍላጎት ግን የለኝም። እምነቴም ደግሞ አብረን እንድንኖር ይመክራል ያበረታታልና ወላሂ ከቤተሰብ ተነጥሎ የመኖር ምንም ፍላጎት የለኝም። እናቴም ልጆቼም ባለቤቴም ሁሉም ተራርቀን የመኖር መልካም ፍቃድ የለኝም። ታመህ ነበር በቅርቡ የሚባል ነገር ሰምቻለሁ። እንደሱ አይደለም። ምን አለ መሰለህ አንዳንዴ ያው ታውቃለህ አንተ ሚዲያ ላይ ስትሆን ጉንፋንህም ይገናል።
ትንሽም ስጠፋ የጠፋበት ምክንያት ህመም ያደርጉታልና ከህመም ጋር የተገናኘ ምንም ነገር የለውም። ስትታመም መታከም ነው መፍትሄው። ያመመኝና እንደዛ አይደለም። ይሄኛው ግን የውስጥ ምክክር ነው። አላህ ሲወፍቅህ ነው። ክሬዲቱ ደግሞ የአላህ ነው። አላህ መስመር ካልወፈቀህ ዝም ብለህ ልታገኘው አትችልም ብዬ አስባለሁ። ምክንያቱም ከዚህም በፊት አብራርቻቸዋለሁ። ከባዱ መውጣቱ ነው። እዚህ ምድር ላይ ስንኖር ለነፍስህ የምትፈልጋችሁ ይሄ ነፍስ ምንላት ነገር አለች አይደል? እሷ የምትጓጓላቸው ነገር ነው ጥለህ የምትሄደው። ብር ትጠላለህ ወይ ብሎ ይጠይቀኝ ሰው አለ። እንዴት ብር ትጠላለህ? የጠላሁት አመጣጡን ነው። ብር ባገኝ ወላሂ በጣም ደስ ይለኛል። ብር ለብዙ ነገር ተጠቀምበታለህ። ብር የሚፈልግ ብዙ ወገን አለ። 24 ሰዓታችን እኮ ብዙ ጊዜያችንን የምናባክነው ለገንዘብ ነው። ለገንዘብ ያን ያክል እየለፋን ገንዘብ እንቃለሁ ማለት ትንሽ ጎን ለጎን አይሄድም። የመጣበትን መንገድ ነው የጠላሁት። ይሄን ደረጃ የወፈቀኝ ክሬዲቱ የኔ ጠንካራነት ማርለም። ክሬዲቱ መውሰድ ካለበት ምንም ጥያቄና መልስ የዱዓ ውጤት ነው፣ የአላህ ነው። ከሰው ግን የእናቴ ዱዓ፣ የወንድሞቼ ዱዓ፣ ጉጉት፣ የእናቴ ዱዓ፣ የእህቴ መሊካ፣ ውጭም ሀገር ያሉ ወንድሞቼ እህቶቼ ወላሂ እነሱ ዱዓ ነው። አልহামዱሊላህ በጣም ደስተኛ ነኝ። ለአድናቂዎች መናገር እንፈልገው አም ሃፒ በጣም ደስተኛ ነኝ። በጣም መወዳት እህት ያለችኝ በመሀል ትንሽ እሷን ቱርክን አንስቼ እሷን ካላነሳ ይከብደኛል። ቱርክ ነው የምትኖረው? ቱርክ ነው የምትኖረው። መሊካ ትባላለች። በጣም እወዳታለሁ፣ አከብራታለሁ። እንድነቃ ከተኛሁበት የቅዠት ዓለም ወይም ደግሞ አሁን በጣም ደስተኛ ስለሆንኩ ንጽጽር ላይ ቸገራለሁ እና እዚህ ክሬዲት ውስጥ እዚህ ሮል ውስጥ የእሱ አስተዋጽኦ በጣም ትልቅ ነው። በጣም አመሰግንሻለሁ፣ ወድሻለሁ መቤት መሊካ። እኔም መቤት እላታለሁ። በጣም አስደሳች ነገር ነው። ለስንብት ነው። ኢሳም የልብ ወዳጄ ነው። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። እንደዋወላለን፣ እንጠያየቃለን፣ አብረን እንበላለን፣ እንመካከራለን። እኛን ግን አንድ ያደረገን ነገር ምንድነው? ሀገራችን የጋራ ነች፣ እምነታችን የግል ነው እና ይሄው ሀሳብ ሁሉም ጋር አለ። እኔ አንዳንዴ ኢትዮጵያ ተቻችለው እንዴ የኖርንበት ነው፣ አብረን የኖርንበት የነበረ ነው፣ እንደ አዲስ የሚነገር እውነት አይደለም። ስለዚህ እርግጠኛ ነኝ አዲስ በሚከፍተው የበጎ አድራጎት ስራ ሁሉን እኩል የሚያስተናግድ፣ ሁሉን እኩል የሚረዳ፣ እኩል የሆነ ልብ ያለው ወንድሜ እንደሆነ በዚህ አጋጣሚ ልመሰክርለት ስለፈለኩ ነው። እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ። ወደፊትም እንዲሁ እንገናኛለን። እንግዲህ ስለሆን ከልብ አመሰግናለሁ። ኢሳምን ባካችሁ በደንብ ደስታ